እሺ ከመጽሐፍና ከማንበብ ማንበብ ነው መቅደምም መብለጥም ያለበት ብዬ አስባለሁ። በህይወቴ ውስጥም እሱ ነው። 40 ዓመት እስኪሆነኝ እኮ መጽሐፍ አልጻፍኩም። እንዴ መጽሔት ጋዜጣ ምናምን ላይ ጽፋለሁ እንጂ አንድ ደራሲ 90% አንብቦ 10% ቢጽፍ ነው ጥሩ የሚሆነው ብዬ የማስበው። ስለዚህ ከተከማቸው ውስጥ ጥቂት ሲወጣ ነው ለዛም ውጤትም የሚኖረው። ስለዚህ 90%ቱን በማንበብ ሰው በማግኘት ፊልም በመመልከት አንዳንዴ ሙዚቃ አንዳንዴም አካባቢ በማየት ዞር ዞር ማለት አዎ እንደሱ። እንደውም መጽሐፍ ካለ መምረጥ የተነሳ ባለፈው የሳይንስ ፊክሽን ሁሉ ስታነብ ነበር። አዎ ግን ይጠቅማል፣ የማይጠቅም የለም።